አባትሽ ደርግ ላይ ስልጣን ላይ ነበሩ ከዛ ታሰሩ አንቺ ደግሞ ቤተ መንግስት ያቶ መለስ የኔ ልጆች ለማስጠና ቤተ መንግስት እንግዲህ እግርሽ ረገጠ እንዴት ነው ከባድ ምን ጥያቄ ነው ከባድ ነው መጀመሪያ ቀን አባቴ ይሄንን ኤክስፕሌን ሳደርገው ጥያቄው እንዴት መጣ መጀመሪያ ጥያቄው የመጣው የቀድሞ ጠቅላይ ሚኒስትር ያቶ መለስ ዜናዊን ልጅ ላስተምር ስል አለቃዬ የትምህርት ቤቱ ዳይሬክተር ቢሮ ይጠራኝና ሰው ልሰጥሽ ነው የሆነ ሰው በቃ በጣም ተማምኖብኝ በቃ እንዳልኩ በቃ ከልጆቹ ጋር ስሮት ሲጫወት ምናምን ነበር ሙሉውና ሰው ልሰጥሽ ነው በጣም በጥንቃቄ ግን ማስተማር ያለብሽ ቤት ድረስ መሄድ ያለብሽ ምናምን ሲለኝ ምን ችግር አለ ነው መጠየቅም እኮ ያስፈልገውም ምንም መጠየቅ ያስፈልገውም እና እንደዚህ ያቶ መለስ ልጅ ነው የምሰጥሽ ለኔ ኖርማል ማለት እንዳልኩ ሊሴ ውስጥ ያለ ሰው በሙሉ ትልልቅ ደረጃ ላይ ያለ ሰው ነው ብዙም እኮ ማንም ከማንም አይበልጥም እኔ ልጅ ነው በቃ ለኔ ተማሪ ነው እንጂ ከዛ የተለየ ነገር ላስብ አልችልም በርግጥ ቤት ነው ሄደሽ የምታስተምሩኝ ሲባል እንዴት ነው የምገባው ቤት ምናምን ብዬ አስቤያለሁኝ እንጂ የሱ ልጅ በማስተማሪያ አይደለም ገባል ሁሉም ልጆች ያው ተማሪዎቻችን ልጆቻችን ናቸው ከዛ ኦኬ አልኩት ከዛ በሳምንት 2 ቀን ነው የምታስተምሪው እሺ በቃና ዲል አረኩኝ ማለት ነው ከዛ እሱ ነው የጨረሰው ዳይሬክተሩ ነው ባይደው ሁሉ ነገር የጨረሰው ከዛ በቃ ቤትሽ መተው ነው የሚወስዱሽ ከቤትሽ ከቤትሽ መንገድ ላይ መውረድ የለም ምን ማለት የለም ስለዚህ አሁን ይሄ ትንሽ አስጨነቀኝና ፕሮቶኮል መጣ እና ለአባቴ ነግረዋለሁ እሺ አባቴ እንግዲህ ያው መገመት እኮ አያቅትም እኮ ለዛ እኮ ነው ያው ፊል አድርጌው ነው መገመት አያቅትም አልፏል ግን እስኪ ይሄ ነበር ያው ትንሽ ያው ደስተኝነት ሊኖር አይችልም በቃ ሌላ መስራት የምትቺ ልጅ ነሽ ለምን ምናምን ችግር ቢመጣስ እንደዚህ የተለያዩ ነገሮች ተጠይቀያለሁ ትክክልም ነው መልክም ነው which is very normal ይመስለኛል ማንኛውም ፋሚሊ የሚጠይቅ በጣም ከዛ I try to convince my dad እኔ ስራዬን ሰርቼ ነው የምወጣው ምንም ያገናኘኝ ነገር የለም ሲጀምር እኔ ፖለቲካ የሚባል የደረሰበት ደርሻለሁ አባቴ is a politician he used to be a politician ነገር ግን አባቴ ምን ስለምንም ተወርቶልን ቤት ውስጥ አናቅም ተማሩ ነው በቃ ሌላ የለም እኔ ምንም እንዳታስብ እኔ ምን ውስጥ መገባ ሰው አይደለሁም አልኩኝ ያው ቅሬታ ምንም አይቀርም ገባ በኋላ ላይ ግን ሲያየው በቃ ኖርማል ሆነ ለኔ ግን የሚከብዱ ነገሮች ተፈጥረው ነበር እንዳልኩ ያው የእድሜውም ጉዳይ ነበርና ፕሮቶኮል አይገባኝም ነበር በቃ ቦርሳሽን አስቀምጠሽ ግቢ ሲባል ለምን ቦርሳዬን ማስቀምጠው ምናም ጥያቄ ጠይቃለሁ ሲሪየስሊ መፈተሽን አምናለሁ ግን እንዴ ቦርሳዬን ሙትቼ እንዴት ገባለሁ ታዲያ ቦርሳዬን አትይዙትም እንዴ ምናምን የማለት ይሆናል አለበት በኋላ ላይ ግን እዚህ ላይ ሳላነሳ እንግዲህ ማላልፈው ባለቤታቸው ዘሮ አዜብ መስፍን እሺ የሆነ ጊዜ እንደዚህ እኮ ወሰዱብኝ በር ላይ ምናምን ስላት ሁሉም ነገር ነው ወሰዱት ውስጡና ባዶ ቦርሳ ነው የሰጡኝ ውስጥ ያለው ነገር ሁሉ አስተባባዶ ካራይነንም አትይዙትም እንዴ ነበር አልኩኝ ከባዶ ቦርሳ ስለተሰጠኝ ማለት ነው ከዛ ከገባ በኋላ እንደዚህ አረጉኝ ብዬ ስላት በእውነት በጨዋነት አስረዳች ምናልባት እንግዲህ ይሄ ፕሮግራም ልታይ ትችላለች እሷም ታስታውሰኛለችና ቤትሽ አለችኝ ቤትሽ አንቺ ቤት ምንጣፍ አለ አዎ በጣም ማይነር ትንሽ ኤግዛምፕል ደሰተሽኝ እንግዲህ ሰው ሲገባ አለች ምንጣፉን ጫማችሁን አውልቃችሁ ግቡ የሚል በቃ አንድ ፕሪንሲፕል ቤት ውስጥ ይኖራል አዎ በቃ እሱ ነው ይሄ አለች የዛ መተዳደሪያ ህግ ነው በቃ ሁሉም ቤት ገባ የራሱ ነገር አለ ብዬ አሰብ ሶሪ ያ በቃ ከዛ በኋላ እንግዲህ በጣም የምወደው ልጅ በጣም እንዴት አይነት ጫዋ ልጅ እንዳላቸው ለነግርሃልች